ፓፒዮ ቁጥር 2 ተርጓሚዎች ናትናኤል ጌታቸውና ናርዶስ አለማየሁ። ተራኪ ተስፋ ወርቅ ለኡሰገድ። ፓፒዮ ቁጥር 2 የፓፒዮ ቀጣይ የጀብድ ታሪክ። ወደ ቻርሎቴ ቤት ለመሄድ የመንደሩን የቀኝ አቅጣጫ መያዝ ነበረብኝ። የዛሬው የ8 ሰዓታት የጉድጓድ ውስጥ ሥራ ከባድና አድካሚ ነበር። በዋሻው መግቢያ ላይ ውሃ የሚያወጣው ማሽን ቢያንስ በቀን ውስጥ 3 ወይም 4 ጊዜ ሊበላሽ ይችላል። እሱን የማስተካከል የሥራ ድርሻው ደግሞ የእኔ ነው። በቀን 18 ቦሊቫርስ ይከፈለኛል። በእርግጥ ለላጤ ሰው 18 ቦሊቫር ለኑሮ በቂ ነው። 1 ኪሎ ስጋ በ2 ብር ከ50 ሳንቲም፣ 1 ኪሎ ስኳር በ70 ሳንቲም፣ ቡና በ2 ቦሊቫርስ ይሸጣል። እንዲሁም አትክልቶች፣ ለምሳሌ 1 ኪሎ ሩዝ በ50 ሳንቲም፣ ደረቅ ባቄላ በ50 ሳንቲም መሸመት ይቻላል። ስለዚህ ኑሮ እርካሽ ነው ቢባል አያስገርምም። ነገር ግን አሁን እየኖርኩ ያለሁትን ሕይወት ተቀብዬ አርፌ ልኑር የሚለውን ጥያቄ እስካሁን ልመልሰው ያልቻልኩት ጥያቄ ነው። ከማዕድን ማውጫው የተሰጠኝን ከቆዳ የተሰራ ከስክስ ጫማዬን እንዳጠለቅኩ ወደ እነ ቻርሎቴ ቤት መጓዜን ቀጥያለሁ። ስለ እነዚያ የሚያስጎመጁ የወርቅ ክምሮች ማሰብ ባልፈልግም አይምሮዬ ግን በሚሊዮን የሚቆጠር ገንዘብ ስለሚያጎናጽፉ ወርቆች መርሳት ተስኖታል። በማታ ወርቆቹ ወዳሉበት መጋዘን ሄዶ ሲሞንን ሳልገድለው አደንዝዞ ማስቀመጥ በጣም ቀላል ነው። ቀጣዩ ሥራ የሚሆነው እነዚያን የሚያስጎመጁ ወርቆች በቦርሳ እያጨቁ ማመላለስ ነው። ሸክሙ እንዲቀል በአንዱ መኪና ወይም ጋሪ ተጭኖ እንዲወጣ ማድረግ ይቻላል። በመኪና ከሆነ እስከምፈልግበት ቦታ ድረስ ከሄድኩ በኋላ ወደ ጥልቁ ጫካ ወርጄ ወደ አንዱ ጥግ ከደበቅኩት በኋላ በአመቺ ሰዓት ማውጣት እችላለሁ። ጋሪ ለማግኘት አስቸጋሪ ቢሆንም አይገኝም ማለት ግን አይደለም። አዎ፣ አንድ ዝናባማ ምሽት አሁን ላሰብኩት የዝርፊያ ዕቅድ በቂ ጊዜ ሊሰጠኝ ይችላል። አረ እንደውም ያን ያህል ራሱ አልፈጅም። ወደ ቤት ተመልሼ መተኛት እችላለሁ። ወደ መንደራችን ስደርስ ቦታው በመብራቶች ደምቆና አሸብርቆ ነበር ያገኘሁት። ሐሳቤ ከዘረፋው ላይ ዝንፍ ሳይል ወደ ቻርሎቴ ቤት አካባቢ ስደርስ የሆኑ ሰብሰብ ብለው የተቀመጡ ሰዎች አንዱ መጠጥ ቤት ቁጭ ብለው እየተሳሳቁ አገኘኋቸው። ታዲያ ልክ እኔን ሲያዩ ቡዌኖስ ኖቼስ ብለው ጮኹ። እኔም ጠጋ ብዬ እንዴት ናችሁ፣ ሰላም አመሻችሁ ብዬ ላልፍ ስል ከመካከላቸው አንዱ ና ተቀላቀለን እንጂ አለኝ። እኔም እምቢ ማለት ስለከበደኝ ከነዚያ ጥሩ ሐሳቢ ሰዎች ጋር ቁጭ ለማለት ተገደድኩ። አብሬያቸው ከተቀመጥኩ በኋላ ሁሉም አትኩሮቱን እኔ ላይ በማድረግ አንዳንድ ጥያቄዎችን መጠየቅ ጀመሩ። አንዱ ሚስት የምትሆንህን ቆንጆ ሴት አገኘ ሲል፣ ሌላው ኮንቺታ ፒኮሊኖን በደንብ እየተንከባከበችው ነው ይላል። እሱን መልሼ ስጨርስ ደግሞ አንዱ ምናልባት ገንዘብ ያስፈልገኝ እንደሆነ ይጠይቀኛል። እኔም ለሁሉም ጥያቄዎች እንዳመጣጣቸው እመልስ ነበር። ለትንሽ ጊዜ ከእነርሱ ጋር ከተጫወትኩ በኋላ ወደ ቤት መግባት ስለፈለግኩ ለጠጣንበት የኔንም የእነሱንም ሂሳብ ልከፍል ስል ከመካከላቸው አንዱ በፍጹም ፈረንሳዊው አንተማ እንግዳ ነህ፣ ባይሆን ሌላ ጊዜ ታደርገዋለህ፣ እግዚአብሔር ካንተ ጋር ይሁን አለኝ። እኔም ለሁሉ ነገር አመስግኜ ወደ ቻርሎቴ ቤት አቀናሁ። አዎ፣ በእርግጥ ከእንደዚህ አይነት የተረጋጋ ማህበረሰብ የወጣ ፍጡር ትሁት ቢሆን ሊያስገርም አይገባም። ከየትም መጣ ከየትም፣ ቀላህ፣ ጠቆርክ፣ ገረጣ፣ ወዛ፣ ሀብታም ሆንክ ድሃ፣ ለዚህ ሀገር ማህበረሰብ እኩል ነው
ለሁሉም ሰው ተመሳሳይ አክብሮት ይሰጣሉ። ለነሱ ክብር ለመስጠት ሰው መሆን ብቻ በቂ ነበር። እቤት እንደደረስኩ ኮንቺታ በፈገግታ ነበር የተቀበለችኝ። ቻርሎቴ በዚህ ሰዓት በወርቅ ማውጫው ጉድጓድ ውስጥ እየሰራ ነው። በተቃራኒ ሽፍት ስለምንሰራ እኔ ወደ ሥራ ስወጣ እሱ ደግሞ ወደ ቤት ይመለሳል። ኮንቺታ በመልካምነት የተሞላችና ደስታ ከፊቷ ፈጽሞ የማይጠፋባት ልጅ ነች። ከስክስ ጫማዬን ካወለኩ በኋላ ኮንቺታ የሰጠችኝን ነጠላ ጫማ አደረግኩ። ጓደኛ ተኝተዋል። ምግብን በደንብ በልቷል። ቱማሪዮ ወደሚገኘው ሆስፒታል ፒኮሊኖን እንዲወስዱት የሚያስረዳ ደብዳቤ ልክ ያለው። ሆስፒታሉ አሁን ካለንበት ብዙም አይርቅም አለች። በወሬ መሃል ብልጭ የሚሉ ጥርሶቿን እያሳየችኝ ላደረገችው ነገር አመስግኜ እኔን ወደሚጠብቀኝ የምግብ ጠረጴዛ መራን። ራታችንን በልተን ከጨረስን በኋላ ግሩም ቡና አፍልታልኝ በመጠጣት ላይ እንዳለን ነበር እንዴት ዋላችሁ ሰዎች እያሉ ሁለት ሴቶች እኛ ወዳለንበት ክፍል የገቡት። እንዴት ዋላችሁ አለች ኮንቺታ። ቀጥላም ወደ እኔ እየዞረች ጓደኞቼ ናቸው ተዋወቃቸው አለችኝ። እሱ ፓፒለን ይባላል። አንደኛዋ ጠቆር ብላ ረዘም ያለች ስትሆን ግራሴላ ትባላለች። አባቷ ስፓኒሻዊ መሆኑን አውቄያለሁ። አብራት ያለችው ደግሞ መርሲደስ ትባላለች። የእሷም ቅድመ አያት ጀርመናዊ ስለነበር ከዘር የወረሰችው ደም የቆዳ ቀለሟን ወደ ቀይነት ቀይሮታል። የፀጉሯም ቀለም ወርቃማ ነበር። የግራሴላ አይን ጥቁር ሆኖ መሃሉ እንደሚነድ እሳት ቀይ ነው። የመርሲደስ አይን ደግሞ አረንጓዴ ነው። እንደውም የላሊን አይን አስታውሶኝ ነበር። ያቺ የጎጂራዋ ህንድ ላሊና ዞራልማ ምን ሆነው ይሆን? እንግዲህ ከተለያየን 12 ዓመታት ተቆጥረዋል። ስለ እውነት ሁሌ ስለ እነሱ ሳስብ ልቤ ይደማል። በእርግጠኝነት ግን በዚህ ሰዓት የኔ የሚሉትን ወንድ አግኝተው የራሳቸውን ሕይወት እየኖሩ መሆን አለበት። ዳግም ወደ እነሱ ሕይወት መመለስ ባልችልም ሁሌም ግን ስወዳቸው ኖራለሁ። ጓደኞቹሽ በጣም አስደሳች ናቸው። ስላስተዋወቅሽኝ ደስ ብሎኛል አልኩ ከሐሳቤ ወጥቼ ወደ እነርሱ ለመመለስ ያህል። ሁለቱም ሴቶች ከባል ነፃ እንደሆኑ እንዲሁም የወንድ ጓደኛ ጭምር እንደሌላቸው ተረዳው። ሁለቱ ሴቶች አብረውን እራት በልተው ትንሽ ከተጫወቱ በኋላ ወደ ቤት ለመሄድ ሲነሱ እኔና ኮንቺታም አብረናቸው ወጥተን እስከ መንደሩ ጫፍ ድረስ ሸኘናቸው። ከሽኝት በኋላ ወደ ቤት በምንመለስበት ሰዓት ኮንቺታ ሁለቱንም ሴቶች እንደወደዱኝ ፊታቸውን አንብባ እንደተረዳች ከገለጸችልኝ በኋላ እኔ የትኛዋን እንደወደድኳት ጠየቀችኝ። ሁለቱም ቆንጆዎች ናቸው ኮንቺታ፣ ነገር ግን ችግር ውስጥ መግባት አልፈልግም። ፍቅር መስራትን እንደ ችግር ነው እንደ የምታየው? ፍቅር እኮ ልክ ከመብላትና ከመጠጣት ባልተናነሰ መልኩ ለሰው ልጅ ወሳኝ የሆነ ነገር ነው። ስታስበው ሳንበላና ሳንጠጣ መኖር የሚቻል ይመስላል? እኔ እንደውም 22 ዓመቴ ነው። ቢሆንም ግን ፍቅር ሳልሰራ ከቆየሁ ያመኛል። እነሱ ግን ገና የ16 እና የ17 ዓመት ልጆች ናቸው። ታዲያ በዚህ ዕድሜያቸው ሰውነታቸው ደስታን ማግኘት ይኖርበታል። በምታዋራኝ ሰዓት ያ ሁሌም የሚማርከው ደማቅ ፈገግታዋ ተሰውሮ ነበር። ቤተሰቦቻቸውስ ምን ሊሉ ይችላሉ? እዚህ ማንም እንድትጋባ የሚያስገድድህ የለም። አንዷ ከወደደች ልቧን ወዲያው ትሰጥሃለች። ቤተሰቦቿም የሚቀበሉት በደስታ ነው። የሚገርመው ደግሞ እነሱ ካንተ ምንም አለመፈለጋቸው ነው ብላ ጆዜ ከዚህ በፊት የነገረኝን ተመሳሳይ ንግግር ደገመችልኝ። ተረድቼሻለሁ ኮንቺታ፣ እንግዲህ ያ የሚጠበቀውን አይነት ወንድ ለመሆን እጥራለሁ አልኳት። የፈጣሪ አለ፣ ከእንደዚህ አይነት ርዕሰ ጉዳይ ለመውጣት በጣም ከባድ ነው። ታዲያ ቻርሎቴ፣ አሌክሳንደርና ሲሞን በእነዚህ ደግ አስተሳሰብ ባላቸው ሰዎች የጸባይ ለውጥ በማምጣታቸው ልገረም አይገባም ነበር። በመሰረቱ በዚህ ኑሮ እጅጉን ተደስተዋል። ለነገሩ ምን ያርጉ፣ እኛ ከምናውቀው ርዕዮተ ዓለም ውጪ በሆነ ምድር ላይ እየኖሩ። እቤት እንደደረስንም ድካም ስለተሰማኝ ወደ አልጋዬ ሄጄ ተዘረርኩ። ጠዋት ፓፒ ፓፒ ተነስ ፓፒ የሚለው የኮንቺታ ድምፅ ቀሰቀሰኝ። 2 ሰዓት ሆኗል እኮ ደግሞ ሰው ሊያዩ ይፈልጋል አለችኝ መንቃቴን ስታረጋግጥ። እኔም መነሳት ባልፈልግም ሰው ይፈልጋል ስለተባልኩ ብቻ እንደምንም እየተጨናበስኩ ከአልጋዬ ላይ ተነስቼ ወደ ሳሎኑ አመራው። እንዴት አደርክ አለ አንድ ነጭም ጥቁርም የማይሉት መካከለኛ ቁመት ያለው ዕድሜው 50ዎቹ መጀመሪያ ላይ ያለ ሰውዬ። የአይኖቹ ስልምልም ማለት ሰውየውን ምስኪን አስመስለውታል። እጁን እየዘረጋልኝ ዶክተር ቦጋርት እባላለሁ። በ20ኛው ክፍለ ዘመን ማርሴል ውስጥ በከፍተኛ ወንጀል የተጠረጠረ ሰው ነበር። በአንድ ወቅት
በሚሰራበት ሆስፒታል ውስጥ ባለው የግሉ ክፍል ውስጥ ባለው ቁም ሳጥን ውስጥ የሰው ሬሳ ይገኝበታል። ነገሩ ሲጣራም ታካሚው ሊሞት የቻለው ዶክተር ቦጋርት በሰራው ሙያዊ ስህተት ለታካሚው መሰጠት ከሚገባው በላይ የሆነ መድኃኒት በመርፌ በመስጠቱ እንደሆነ ይረጋገጣል። ፍርድ ቤቱ ግን ሆን ተብሎ የተፈጸመ የግድያ ወንጀል ነው ብሎ የዕድሜ ልክ እስራት ይፈርድበታል። ፍርዱን ተቀብሎም ወደ ሰይጣን ደሴት ከሄደ በኋላም ባገኘው አጋጣሚ አምልጦ ወደ ቬንዙዌላ ካመራ በኋላ ኑሮውን እዚሁ የመሰረተ ወንጀለኛ ነው። የመጣሁት ከእንግዶቹ መካከል አንዳችሁ መታመማችሁ ተነግሮኝ ነው እና ማንም ታመመማን ወደ ካራካስ ሄዶ አንድ ሆስፒታል እስካልታከመ ድረስ እዚህ ምንም የሚፈጥረው ነገር እንደሌለ ለመግለጽ ስለፈለግኩ ነው። ከእኛ ጋር ለምን ቁርስ አንበላም ዶክተር? አለ ቻርሎቴ በአክብሮት እጅ እየነሳ። ደስ ይለኛል፣ አመሰግናለሁ ቻርሎቴ። ቁርሳችንን እንደ ነገሩ ቀማመስንና ለጊዜው ምን እንደሆነ ያላወቅኩት ከእንሰት ቅጠል የተሰራ ጣፋጭ ጣዕም ያለው ቀለም አልባ መጠጥ በቻርሎቴ ግብዣ ለሁላችንም ከተቀዳልን በኋላ ጨዋታ ከፍተን በማውራት ላይ ሳለን ነበር ዶክተር ቦጋርት እሺ ፓፒለን፣ ሕይወት እንዴት ይዞሃል ታዲያ ያለኝ። ሕይወትን እንግዲህ አብዬ ልጀምር ነው ዶክተር። እንደገና የተወለድኩ ያህል ነው እየተሰማኝ ያለው። ወይም ደግሞ በተቃራኒው ፈጣሪ ለእኔ የሰራልኝን ሕይወት መንገድ ወይ እስካሁን ፈልጌ ያላገኘሁትም ወይ ደግሞ ከነጭራሹ አልተሰራልኝም ይሆናል አልኩ እንደ መሳቅ እያልኩ። መንገዱማ ተሰርቶልሃል፣ ዞር ዞር ማለት ነው ያቃተ። እኔን ተመልከት። ወደ ቬንዙዌላ የመጣሁት በ1928 ዓመተ ምህረት ነው። እንግዲህ እኔ እስከማውቀው ድረስ ወደዚህ አምልጦ የመጣ ማንኛውም ወንጀለኛ እዚህ ከመጣ በኋላ አንዱም ወንጀል ሲፈጽም ሰምቼም አይቼም አላውቅም። ሁሉም አግብተው ልጅ ወልደው ማህበረሰቡን መስለውና ማህበረሰቡን ተቀብለው ነው የሚኖሩት። ሁሉም ያለፈውን ረስተው እዚህ የሰላም ኑሮ መስርተዋል። አንዳንዶቹም ምን ሰርተው ወይኔ እንደወረዱ ብትጠይቃቸው አያስታውሱትም። ምክንያቱም ምን መሰለ፣ ያለፈውን ጭጋጋማና ተስፋ አስቆራጭ ጊዜ ረስተው በአዲስ ማንነት አዲስ ሕይወት ስለጀመሩ ነው። እያዳመጥኩት እንደሆነና እንዳልሆነ ለመረዳት ይመስል ጥቂት ፋታ ወስዶ ከተመለከተኝ በኋላ ወሬውን ቀጠለ። ስታስበው አንተ ብቻ ይመስልሃል በፊት ያሳለፈውን አስቀያሚ ሕይወት ረስቶ ይሄንን አዲስ ሕይወት ለመጀመር የሚጥር? እስኪ ስማኝ፣ ስለ አንድ ስለማውቀው አንድ ልጅ ታሪክ ልንገርህ። ልብ ብለህ አድምጠኝ። ምናልባት የምትማርበት ነገር ይኖራል። የልጁ ስም ጆርጅ ዱቦይስ ይባላል። ከአንዲት ምስኪን እናትና ከአንድ ስለ ራሱ ብቻ ከሚያስብ ሰካራም አባት ጋር ላቪሌቴ ውስጥ ይኖሩ ነበር። ከሱ ውጪ ሌሎች 5 ልጆች ስላሉ ለእናታቸው ኑሮ በጣም ከባድ ሆኖባት ነበር ካለኝ በኋላ ወሬውን ቆም አድርጎ ይሄንን ታሪክ እዚህ ላይ ያዝልኝና ሌላ በቅጽል ስሙ ጆ እያሉ የሚጠሩት ከአንድ ከድሃ ቤተሰብ የወጣ ልጅ በጣም አስቸጋሪ ጸባዩ የሰፈሩን ሰው እያመሳ አስቸግሮ ነበር። በጸባዩም ምክንያት ገና በ8 ዓመቱ የጸባይ ማረሚያ ሊገባ ችሏል። ከዚያን ጊዜ ጀምሮም ከአንዱ ጸባይ ማረሚያ ወደ አንዱ ሲዘዋወር ነበር የኖረው። መጀመሪያ ሰፈሩን መረበሽ የጀመረው መንገድ ላይ የተለያዩ ፍራፍሬዎችን የሚሸጡትን ነጋዴዎች በመዝረፍ ነው። ምንም ቢደረግ ጸባዩ ማረም ስላልተቻለ በመጨረሻ በጥብቅነቱ ወደሚነገርለት የሕፃናት ጸባይ ማረሚያ እንዲገባ ተደረገ። ይህ ገና በቅጡ እንኳን 14 ዓመት ያልሞላው ልጅ ወደ አዲሱ ማረሚያ ከገባ በኋላም አላረፈም። ዕድሜያቸው ከሱ ጋር ፈጽሞ ከማይገናኝ 18ና 19 ዓመት ከሚሆናቸው ልጆች ጋር ጸብ ይጀምራል። ታዲያ ጸባቸው ከሮ በመጨረሻ ጩቤ ለመማዘዝ ይበቃሉ። በጥላቸውም መካከል ጆ የአንዱን ሆድ ዕቃ ሊዘረግፈው ቻለ። በዚህ ሥራው እስር የሚገባው ቢሆንም በዕድሜው ምክንያት ወደ እስር ቤት ከመውሰድ ይልቅ ወደ አንድ ኢሴ ወደ ተባለ እጅግ ጥብቅ የሆነ ቁጥጥር ወደሚደረግበት የሕፃናት ጸባይ ማረሚያ አስገቡት። በዚያም ድርጅት ውስጥ 21 ዓመት እስኪሞላው ድረስም ማረሚያ ውስጥ አሳለፈ። ገና በ21 ዓመቱ በብዙ ወንጀሎች ላይ ንክኪ ስለነበረበት የጦር ሰራዊት አባል የመሆን ፍላጎቱን ሊያሳካ አልቻለም። ታዲያ በአንዱ ቀን እዛው በሚኖርበት አካባቢ ካለው የባቡር ጣቢያ አካባቢ እየተራመደ ራሱን በማዝናናት ላይ እንዳለ ወደ ፓሪስ የሚወስደው ባቡር አጠገቡ ይቆማል። በውስጡም ዝም ብለህ ግባ ግባ
የሚል ስሜት ይፈጠርበታል። ስለዚህ ባቡሩ ለመንቀሳቀስ ጥቂት ሰከንዶች ሲቀሩት ወደ ባቡሩ ዘሎ ይገባል። ፓሪስ ሲደርስም ኃይለኛ ዶፍ ዝናብ እየጣለ ስለነበር ወደ አንዱ መጠለያ ፈልጎ ይጠለላል። በሐሳቡም እንዴት አድርጎ በፊት ወደሚያውቃት የትውልድ መንደሩ ወደ ሆነችው ላቪሌቴ መሄድ እንደሚችል እያውጠነጠነ ነበር። ታዲያ እሱ ያላስተዋለው ነገር እሱ የተጠለለበት ቦታ ላይ እንደሱ ዝናቡን ፈርታ የተጠለለች ልጅ መኖሯን ነው። ከሐሳቡ ሲነቃም መጠለያ ቦታው ላይ ያለው እሱ ብቻ እንዳልሆነ ይመለከታል። ወደ እሷ ሲዞርም ልጅቷን በተመሳሳይ ሁኔታ እየተመለከተችው መሆኑን ይረዳል። ይግረም ብላም የሚያማምሩ ጥርሶቿን ታሳየው ጀመር። እሱ ሴት የሚያውቀው ኢሴ የሕፃናት ጸባይ ማረሚያ ውስጥ በነበረበት ጊዜ የድርጅቱን ዋና አዛዥ ሚስት ብቻ ነበር። እዛ በነበረበት ጊዜ ታላላቆቹ ሁሌም የሚነግሩት ነገር ቢኖር የትኛዋም ሴት በሱ መልክ የምትማረክ ሴት እንደማትኖር ነበር። ያም ሆነ ይህ ከልጅቷ ጋር ማውራት ጀመሩ። ከየት ነው የመጣኸው? እሷ ነበረች ጨዋታውን የጀመረችው። በልጁ ተክለ ሰውነትና መልክ ሳትደመም አልቀረችም። እሱም እንደመቀለድ ከሀገር ይላታል። ጨዋታ ትችላለህ እባክህ። ለምን ወደ አንዱ ሆቴል ሄደን ይህን ዶፍ ዝናብ ያመጣውን ቅዝቃዜ በሞቀው አልጋ ላይ አናጠፋውም አለችው፣ ስለ ማንነቱ እንኳን ሳትጨነቅ። እሱም ምንም እንኳን የማያውቃት ሴት ብትሆንም እንደዚህ አይነት እድል መቼም ሊያገኝ እንደማይችልና በዛ ላይ ልጅቷም ቆንጆ ስለሆነች ባቀረበችው ሐሳብ ወዲያው ነበር የተስማማው። ለልጁ የመጀመሪያው ጣፋጭና አስደሳች ምሽት መሆኑ ነው። ልጅቷ ደግሞ የሚያምር ስብዕና ከተሟላ ተክለ ሰውነት ጋር የታደለች ነበረች። ገና ወደ ክፍሉ እንደገቡ ነበር የቀዘቀዘው ሰውነታቸው እንደ ፍም እሳት በሚያቃጥል የውስጥ ንዝረት የተተካው። ለሱ ደግሞ ሁሉም ነገር አዲስ ነው። ሌሊቱን በሙሉ ያለማቋረጥ በሚያስብል ደረጃ ዛሬ እንደተገናኙ ሰዎች ሳይሆን ለረጅም ጊዜ እንዳልተገናኙ ፍቅረኛሞች ነበር በወሲብ እሳት ነደው ያደሩት። በመጨረሻም ማረፍ ስለፈለጉ እዛው አልጋ ላይ እንደሆኑ ሲጋራቸውን ለኩሰው ማውጋት ጀመሩ። ከሴት ጋር አልጋ ላይ ስትወጣ ይህ የመጀመሪያ ነው እንዴ? አዎ አለ። ከዚህ በፊት አይቷት ባያውቅም ይህንን የመሰለ ዓለም ያሳየችውን ሴት መዋሸት ስለከበደው። ለምንድን ነው ግን ይህን ያህል ጊዜ ያለ ሴት የቆየው? አብዛኛውን ዕድሜን ያሳለፍኩት በጸባይ ማረሚያ ተቋም ውስጥ ነበር። ለዛ ይሆናላ። ለረጅም ጊዜ በጸባይ ማረሚያዎች አሳልፈሃላ? አዎ ለረጅም ጊዜ። በአንድ ወቅት እኔም ገብቼ ነበር፣ አምልጬ ነው። ስንት ዓመትሽ ነው? 18። ከየት ነው የመጣሽው? ከላቪሌቴ። ከየትኛው ሰፈር? ሩዊ ዴርዌን። ጆ የሰፈሩን ስም በሰማ ጊዜ ሰውነቱን የሆነ ሽብር ሲወሮ ይታወቀዋል። ማን ነው ስምሽ? ጂኔቴ ዱቤስ። የዛች 6 ልጆች ያሏት የምስኪን እናት ልጆች መጀመሪያ ባለመተዋወቃቸው ምክንያት አንድ አልጋ ላይ ሊተኙ በቅተዋል። ጆ ይህንን ከሚሰማ መሬት ተከፍታ ብትውጠው ይመርጥ ነበር። በዓይኖቹ ላይ የቀረሩት የእንባ ዘለላዎች ዱብ ዱብ እያሉ መውረድ ጀመሩ። በማያቋርጥ የእንባ ዶፍ ታጠቡ። አንሶላ ለመጋፈፍ ያደረጉት መጣደፍ ወንድምና እህትን አልጋ ላይ እንዲተኙ አድርጓቸዋል። ሁለቱም ከመደናገጣቸውምና በስራቸው በማፈራቸው ዓይን ለዓይን እንኳን ለመተያየት ድፍረት አጡ። ዝም ብለው መላቀስ ብቻ። ምንም እንኳን ለመረጋጋት አቅም ቢያጡም ከብዙ ለቅሶ በኋላ ወደ ራሳቸው ተመልሰው ምን አይነት ሕይወት ጉዞ አሳልፈው እንደመጡ አንዳቸው ለአንዳቸው መተረክ ጀመሩ። ልክ እንደሱ ሁሉ እሷና እህቶቿም አብዛኛውን ጊዜያቸውን በጸባይ ማረሚያ ውስጥ እንዳሳለፉና እናታቸው ደግሞ በጠና ስለታመመች ወደ ሆስፒታል መግባቷን፣ ታላቅ እህታቸው ደግሞ እዚሁ ላቪሌቴ ውስጥ ሴተኛ አዳሪ ሆና እየሰራች መሆኑን ነገረችው። በዚህም መሰረት ታላቅ እህታቸውን ማየት ስለፈለጉ በጠዋት ሆቴሉን እንደዛው እንደተዝረከረከ ለቀው ሊወጡ ሲሉ የሆቴሉ ባለቤት ከፊት ለፊታቸው ይመጣል። አንቺ ቀጫጫ ሸርሙጣ፣ ድጋሚ እዚህ እንዳላይሽ ብዬ አልነገርኩሽም? ዛሬማ ምለቅሽ እንዳይመስልሽ፣ ስብርብርሽን ነው ማወጣው ብሎ ወደ እነሱ መጠጋት ይጀምራል። የሆቴሉ ባለቤት የተናገራቸው ነገሮች ለጆ ከአቅሙ በላይ የሆኑ ጸያፍ ንግግሮች ነበሩ። ከዚህ በፊት ወደ ጦር ሰራዊት እገባለሁ በሚል ተስፋ ሁሌም ከጎኑ የማይለየውን ታጣፊ ጩቤ ከኪሱ ከመቅጽበት አውጥቶ እህቱን ያንቋሸሻትን የዛን ሆቴል ባለቤት ደረት ላይ ይቀረቅረዋል። የሞት ፍርድ ተፈርዶበት ነበር።
ነገር ግን በሀገሪቱ ፕሬዝዳንት ምክንያት የሞት ፍርዱ ወደ የዕድሜ ልክ እስራት ተቀይሮለት ወደ ወህኒ ይወርዳል። አሁን ግን ይገርመሃል፣ ከእስር አምልጦ ምስራቅ ቬኔዙዌላ ውስጥ በምትገኘው ኩማና የምትባል ከተማ ውስጥ እየኖረ ይገኛል። ከዛን ጊዜ ጀምሮም ጫማ በመስራት የሚተዳደር ሲሆን ሚስት አግብቶም 2 ልጆች ለመውለድ በቅቷል። ሁለቱንም ልጆቹን በእንክብካቤ ከማሳደጉም በላይ ትምህርታቸውን እንዲከታተሉ አድርጓል። የመጀመሪያ ልጁም በዚህ ዓመት ወደ ከፍተኛ የትምህርት ተቋም ትገባለች። ኩማና በሄድኩ ቁጥር አንድም ቀን ሳላያቸው ተመልሼ አላውቅም። እና ይህን ሁሉ ታሪክ ያወራሁት የሰው ልጅ በሕይወት ሲኖር ሊያጋጥሙት የሚችሉ ብዙ ችግሮች ይኖራሉ። ያ ሳይሆን ቁም ነገሩ ተስፋ ባለመቁረጥና በትዕግስት የደረሰብንን ነገር መመርመር አስፈላጊ ነው። እንግዲህ ጆ ያሳለፈውን ያን አስቀያሚ ሕይወት ረስቶ አሁን ከልጆቹና ከባለቤቱ ጋር በደስታ እየኖረ ነው። እዚህ አብዛኞቻችን በሕይወታችን ለደረሰብን ግፍ ብቀላን የምንፈልግ ሰዎች ነን። ነገር ግን እኔ እስከማውቀው ድረስ የብቀላ ውጥኑን ለመፈጸም ከዚህ ሀገር የወጣ አንድም ሰው አለመኖሩን ነው። ምክንያቱ ደግሞ እዚህ ሀገር ላይ በነፃነትና በሰላም መኖር ስለቻልን ነው። በዛ ላይ እዚህ ያለው ማህበረሰብ አስተሳሰቡ ሲበዛ ቀና ነው። የፈለግከውን እየሰራ ጥሩ ሕይወት መኖር ትችላለህ። በቃ እኔ ልልህ የምችለው ይሄንን ነው። ቦጋርት ይህንን የጆርጅ ዱቤይስን ታሪክ ከነገረን ከጥቂት ደቂቃዎች በኋላ ሌላ ጊዜ ለመገናኘት ቀጠሮ ይዘን ተለያየን። ቦጋርት ቢሄድም የእሱ ንግግሮች ግን አይምሬ ውስጥ ቀርተው ነበር። ለሀገር ያስቸገሩ እጆቻቸው በወንጀል የተጨማለቀ ሰዎች ከነዚህ በአመዛኙ ዘመናዊነትን ካልተላበሱ ማህበረሰብ ጋር ለመኖር መምረጣቸው የራሱ የሆነ ቁልፍ ምስጢር አለው። በተለይ ዶክተር ቦጋርት ከአንድ በነፍስ ማጥፋት ከተወነጀለ ሰው እንዲህ ወደ መሰለው ጨዋነት የተላበሰ ትሑት ሰውነት መቀየር መቻሉ ለማመን የከበደኝ ነገር ነው። ታዲያ እኔ ስለ ዓመታት ሳስበውና እስካደረገው የጓጓሁለትን የበቀል ዕቅዴን እርግፍ አድርጌ ትቼ አርፌ ከነዚህ ደጋግ ፍጡሮች ጋር ልኑር እንዴ? ልቤ በሁለት ሐሳብ ውስጥ መዋዠቅ ጀምሯል።